አብዛኛው ተማሪ የስኮላርሺፕ ባቦች ሲከፈቱ ቶሎ ተቅዲም ለማድረግ በጣም ይቻኩራል። ነገር ግን አብዛኛዎቻችሁ ዶክመንታችሁን ስታስገቡ ወይም ተቅዲም ስታደርጉ የስኮላርሺፕ ኮሚቴው ሳያየው በፊት ቀድሞ ሪጀክት ሊደረግ እንኳን እንደሚችል አስባችሁ ታውቃላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሬያችሁ ያለሁት አቡ ሙወሂብ ነኝ። ከሳዑዲ ጃሚዓዎች መካከል ባንዱ እየተማርኩኝ እገኛለሁ እና ለእናንተ ክሩሻል የሆነ ኢንፎርሜሽን ከስኮላርሺፕ ኮሚቴዎች በቀጥታ ሄጄ አጣርቼ ነበረ። በጣም የሚገርም ኢንፎርሜሽን ነበረ። ማለትም እኔ ራሱ ተገርሜያለሁ። እንደዚህ ብዬ አላሰብኩም ነበር። አብዛኛዎቹ ዶክመንቶች ቀጥታ ወደ ስኮላርሺፕ ኮሚቴዎቹ ከመድረሱ በፊት እናንተ በስተዲን ሳዑዲ በኩል ተቅዲም ስታደርጉ ፉል ዶክመንት አፕሎድ ሚሲንግ ሳይኖራችሁ ራሱ አፕላይ ብታደርጉ ወይም ኦፕሽናል ዶክመንቶችን ራሱ ትታችሁ አፕላይ ብታደርጉ ፉል ስላስገባችሁና ወይም ኦፕሽናሉን ሙሉ ለሙሉ ስላስገባችሁ ብቻ አይደለም ይሄ አይደለም ማተር የሚያደርገው። የሚገርመው ነገር አፕሊካንት ትራኪንግ ሲስተም የሚባል ኤቲኤስ ሲስተም አብዛኛዎቻቸው የስኮላርሺፕ ኮሚቴዎች ይህንን ሲስተም ይጠቀማሉ። በዚህ ላይ ይህንን ለእናንተ ለማብራራት በጣም ረዥም ሰዓት ሊወስድብኝ ስለሚችል ዛሬ ከምሽቱ 3 ሰዓት ላይ ለሁላችሁም ተማሪዎች አሁን እየተከፈተ ላለው ስተዲን ሳዑዲ ፖርታል ሁላችሁም ወደ ሳዑዲ ጃሚዓዎች ለማመልከት ያሰባችሁ ተማሪዎች በጠቅላላ ጥያቄዎቻችሁን ልመልስላችሁ በሚል የቴሌግራም ላይቭ ስትሪም እየጠበቃችሁ ይገኛል። ላይቭ ስትሪሙ ላይ እንገናኝ። ከምሽቱ 3 ሰዓት ላይ ለምታውቋቸው ጓደኞቻችሁ በጠቅላላ ሼር አድርጉላቸው። ይህንንም ቻናል ሙታባዓ ማድረግ አትርሱ። ወደፊት ከስኮላርሺፕ ጋር ተያያዥ የሆኑ ኢንፎርሜሽኖችን ሼር ማድረግላችሁ ይሆናል። see you later on the live stream on مشكات العلم channel.